ትችላላችሁ ልጅ ጥላችሁ የመጣችሁ ልትኖሩ ትችላላችሁ እኔ የሆነት አረቦች እንደው ሀበሻ ቢሆን አሰሪው ሌላ ምን ሊያደርግ ይሄ እንደዚህ አይነት ቪዲዮ እንደሚሰራ ቢታወቅ ሀበሻ ቢሆን ምን ሊያደርግ እንደሚችል ራሳችን መገመት አያቅተን እንደውም ችለዋቸዋል የሚል ግምት አለኝ አሁን ላይ ይሄንን ስናየው እኛ እኮ እነሱን ስንወቅስ ሳኡዲ ዘጋ እስከመባል እኮ የደረሱ እህቶች ወንድሞች አሉ እንደው አያስፈልግም እስከመባል ግን የወጣንለት ዓላማችንን ልናሳካ ይገባል የወጣንበት እያንዳንዱ ስደተኛ ወደዚህ ስደት ሲመጣ የሆነ የራሱ ምን አለው ታርጌት አለው ያንን ታርጌታችንን እናሟላ ይገባል ልጃችንን ጥለን ቤተሰባችንን ጥለን ደካማናትና አባቶቻችንን ጥለን ስደት ላይ ሆነን ለምን ወደ ኋላ እንመለሳለን ለምን ወደፊት አናስብም መጥፎስ ለምን እንደዚህ እናስባለን ወጣታችንነታችንን እንጠቀምበት በመልካም ነገር እናሳልፈው ቂራአት ቅሩ ይህ ሁሉ ምንድነው ድክመታችን እምነታችን ላይ ያለው ዕውቀት ምንድነው ማናሳ መሆኑ ነው ቁርአን ላይ እንበርታ ዲናችንን እንማር እንጠንክር ሁለተኛ ሲቀጥል ሙስሊም ማለት ምንድነው አልሙስሊሙ አሉ ነብዩ ሰለላሁ ዐለይሂ ወሰለም من سلم المسلمون من لسانه ويده ሙስሊም ብሎ ማለት ሙስሊሞች ከጁም ከመላሱም ምንድነው ያሉት ሰላም ነው ያሉት ለት ነው ስለዚህ ሙስሊም እስከሆናችሁ ድረስ እከሌኮ እጁ እንደዚህ መጥፎ ነገር አያረግም ምላሱም በመጥፎ ነገር ሰዎችን አይናገርም የተባለ ነው ስለዚህ ከእጃችንም ከምላሳችንም ልንቆጠብ ይገባል እኛኮ ብዙ ምን ሰማው ነገሮች አሉ እንደዚህ ማዳሙ እንደዚህ ንብረት ይዛ ጠፋች ይሄን ሲሰሙ ሌሎች ምንድነው የሚያስቡት ከብቷ ይሄንን እንዳታረግ ዘርፋቸው እንዳትሄድ ደሞዟን የማያዝ ያረጋል ደሞዟን ሰጥ ማለት ምግብ እስከ መከልከል የሚደርሱት ለምንድን ነው ይሰማሉ እንደዛ ነገር ይሄንን ቪዲዮ አሁን ሲሰሙ አንዲት እህት ባጠፋችው ሙሉ እህቶቻችን ምን ይደረጋሉ ልክ ይሄንን ስራ እንደሚሰሩ እንደዛ አይነት ነገር ለክ እንደዚህ የሚያላለ እኔም እኮ ይሄን ቪዲዮ ሲሰራ 10 ቤት ብትኖረኝ የሆነ ባዕድ ነገር ጨምራ ብታበላኝ ስለዚህ ምን ማድረግ አለብኝ ብሎ ምን ይወስዳል ሐሳብ ይወስዳል ሰውየው እኮ ያስተነቀቀው እኮ ትክክል እኮ ነው እኔም ቢሆን እንደዚህ የምታደርጉ ነገሮች ተጠንቀቁ ነው አንተም ይሄን ቪዲዮ ያመጣው ለምንድነው ሌሎች እህቶቻችን እንዳይሳሳቱ ነው ልንጠነቀቅ ይገባል ሙስሊም ከጁም ከመላሱም ቁጥብ መሆን አለብን ስራችንን በአግባቡ መስራት አለብን ለዓላማችን እንበርታ ዓላማችን ምንድነው ወደፊት በተለይ ላጤዎች በጣም ብዙ ነገር ይጠበቅባቸዋል ሴቶች ማለት ነው ሴት ባለትዳር ያልሆናችሁ እህቶቻችን والله ብዙ ነገር በስደት ላይ ሳታስቡት እድሜያችሁ ይሄዳል ሳታስቡት ማለት ነው ከዛ ሀገር ቤት ገብታችሁ እንደገና ወደ ትዳር ወደ ምናምን ስትሉት ብዙ ነገር አለው እኔ እዚህ ጋር ነገር አይጠበቅብኝም ታውቁታላችሁ አብዛኞቻችሁ ትዳርም ያላችሁ ደግሞ መውለድ አለ ልጅ ያላችሁ የልጅ ናፍቆት አለ የእናትና አባት ናፍቆት አለ ስራ አድርጋችሁ ስራችሁን በአግባቡ ሰርታችሁ ተአማናነታችሁን መጠበቅ አለባችሁ ችግር የለም ማለት አይደለም ችግር ሊፈጠር ይችላል ችግሩን ደግሞ በሚገባ ነው ችግራችሁ የሚፈታው አላህ Subhanahu Wa Ta'ala የሚረዳችሁ ሐቀኛ ስትሆኑ ነው ታማኝ ስትሆኑ ስለዚህ እንደው ስራችሁን በአግባቡ ስሩ ታማኝ ሁኑ አላህ Subhanahu Wa Ta'ala ደግሞ ሐቃችሁን ይጠብቅላችሁ ለማለት ነው جزاك الله خير استاذ عبد الله بارك الله فيك الله يطول لنا في عمرك ان شاء الله شكرا على النصيحه الجميله استاذ امير السلام عليكم حياك الله وعليكم السلام ورحمة الله مو في عندنا الحمد لله حبيبي سلايو دسبرنيا كل أمان ما شاء الله حياك الله الحمد لله والله ما شاء الله الله يجزاكم እናንተንም ያው ምን ሰማው ነገር ትንሽ እንትን ይላል በነገራችን ላይ የሰው ልጅ የሚባለው የሆነ አጠገቡ ሲሆን ኒዕማ አይረዳም ብዙን ጊዜ ዑለማዎች ምን ይላሉ من كانت عنده نعمة ولم يشكرها خرجت منها ولم يشعرها አንድ ሰው አጠገቡ ኒዕማ ሆኖ አላህን ካላመሰገነ በዛ ኒዕማ አላህን ካላወቀ ያ ኒዕማ ቀስ ብሎ ይወጣበታል ሳይረዳው ካለፈ በኋላ ነው የሚረዳው አንድ ቅሳ ይነግራሉ ዑለሞች እንትን እንበልና ያው ለመማር ያክል የሆነ ጊዜ እንትና ምንድነው የሆነች ሀገሪቱ አስተዳዳሪ የሆነች ሴት አለችና አንድ ሰውዬ ከገጠር መጣ ይባላል ከገጠር ይመጣና ወደ ከተማ ይገባል ከተማው ላይ የሚያውቀው ሰው የለም ምንም ከተማው ላይ የሚያውቀው ሰው የለም እና የሆነ ዛፍ ላይ በጣም የተቆራረጠ ልብስ ነው የለበሰው ምንድነው ከዛ በኋላ የሆነች ዛፍ ስር ቁጭ አለ እና የሀገሪቷ መንግስት ከወታደሮቿ ጋር እያለፈች እያለ ይሄን ምስኪን ታየዋለች ይሄን ምስኪን ታየውና ምን ተራዋለች ታነሳዋለች ልብሱን ትቀይርለታለች
በቃ እንትን የተለያየ ነገሮች ትሰጠዋለች። በል ከዛ በኋላ ምን አደረገችው? ይህን ሰውዬ ልብሱን ቀይራለት ምን አለችው? በቃ አሁን እንዲጋቡ አደረጉ። ተጋቡና ይሄኛውን ወርቁን ያዝ፣ ሁሉንም ሀገሪቷን ማስተዳደር ብሎ ተሰጠው። ግን አንድ ትእዛዝ ሰጠችው። ምን አለችው? ይሄን ቤት እንዳትነካ፣ ይሄን ቤት እንዳትነካ ተባለ። ማን አንድ ክፍል ተነገረውና ይሄን ቤት እንዳትነካ፣ ሀገሪቷ ሙሉ ያንተ ናት፣ አስተዳደር ተብሎ ተነገረው። እና ይሄ ሰው ሁሌ በቃ ይወሰወሳል ይህን ቦታ ለማየት። ሁሌ በቃ ያቺን ቤት ካላየው ምንድን ነው ያለበት? በቃ ይሄ ቤት ያለበትን ነገር አስጠንቅቀዋለች። ይሄን ቤት ከነካ አንተ ነህ የምታውቀው፣ እንዳትነካ፣ ግን ሌላውን እንደፈለክ ተጠቅም። የሀገር ወርቅ አለ፣ ሀገሪቷ ሙሉ ያስተዳደር ቢል ይህን ቤት በቃ ወደደው። የሰው ልጅ ያላየው ሀገር ይናፍቀዋልና መጨረሻ ላይ ተወስብሶ ይህን ቤት ከፈተው ይባላል። ያ ሁሉ ኒዕማ ችግሩን ምናምን ሁሉ ረስቶ ይህን ቤት ከፈተው ይባላል። ልክ ይህን ቤት ሲከፈት ምንድን ነው የዛኔ ሀገር ከገጠር መጥቶ ከተማ የገባበትን ልብስ ነው ያንጠለጠለችው። ቤቱ ላይ የያዘውን የነበረውን ይሄ ውሃ መጠጫ አቁማዳ ያላ እሱን ነበር ያንጠለጠለች። ምን አለችው? እስካሁን ድረስ አንድ ትእዛዝ ነው የሰጠው፣ ሀገሪቷን ሙሉ አስተዳደር፣ ይሄን ቤት አትንካ ተብለን። ስለዚህ በራስህ እድል ራስህ ሀገር ምን ያደረግከው እድልህን አበላሽህ አለች። ከዛ በኋላ ያህን ልብስ መልሶ እንዲለብስ ተደርጎ አስበዋል። ያህን ሁሉ ልብስ እንዲለብስ ተደርጎ ከቤተ መንግስቱ ተባረረ ይባላል። ይህን ቅሳ ያመጣሁበት ምክንያት ምንድን ነው? የሰው ልጅ ያላየውን ነገር ኦር ያለበትን ኒዕማ አያስተውልም። ብዙን ጊዜ በቃ ያለው ይሄ ብቻ ፊት ለፊቱን ብቻ ነው የሚያየው። እቺ አሁን ለምሳሌ እዚህ ጋር ያለችዋ ሴት ምናልባት ሀገር ቤት ምንም ማትታወቅ ሴት ትሆናለች፣ ኦር ምንም አይነት ነገር ያልነበራት ትሆናል። አላህ ይህ ሁሉ ጸጋ ሰጣት። የፈለገ ያህል ተንኮል ራሱ ቢያደርጉባት ነቢ ሰለላሁ ዐለይሂ ወሰለም አንድ የተናገሩት ሐዲስ አለ። ስለ አማና ጉዳይ በተለይ ሲናገሩ ምን አሉ? ነቢ ሰለላሁ ዐለይሂ ወሰለም ኢእተመን አላመን ምንድን ነው አማናህን ያደረገብህ ሰውዬ አማናህን ሙላ፣ ወላ ተኹን መን ኻነክ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንተን ኽያና ቢያደርጉብህ ራሱ አንተ በእነሱ ላይ ኽያና አታድርግ ብለው ነቢ ሰለላሁ ዐለይሂ ወሰለም። ሌላው ነገር አልጀዛኡ ሚን ጂንሲል ዐመል ሊሆን ይችላል። ምናልባት የሰራህበት ነገር መከፋፈል ሊኖር ይችላል። አመል አማና ጋር ስንመጣ ግን ሐታ አንተን ቢበድልህ ራሱ ሌላ ነገር ቢያደርግህ ራሱ እሱን እንትን ማድረግ አትችልም። አማና ይህን ያህል ትልቅ ነው። አላህ ስብሓነሁ ወተዓላ ኢና ዐረድና አልአማነተ ዐለ ሰማዋት ወልአርድ ወልጂባል ፈአበይነ እምቢ አሉ። አንየሽፍቅ በጣም ፈርተው ነው እምቢ አሉ። የሰው ልጅ ግን ዘሉም ጀሁል ሆኖ ይህን አማና ተቀበለ እና በጣም ትልቅ ነገር ነው አማና። በተለይ አላህን ስብሓነሁ ወተዓላ ልንፈራበት የሚገባ ጉዳይ ነው። ይሄኛውን ጸጋ ያሳየን አላህ ስብሓነሁ ወተዓላ የተሰጠንን ጸጋ ወር የአላህ ስብሓነሁ ወተዓላ የሰጠንን ጸጋ አይናችን ማየት ካልቻለ ይሄ ኒዕማ ሲወሰድብን ነው የምናውቀው። ስለዚህ እህቶች ሁሌም ዓላማ ሊኖረን ይገባል። የሰው ልጅ አለ ዓላማ ነው የሚኖረው። ይህን ዓላማ ታርጌት አድርጎ ብዙ ነገሮች ሊቋቋም ይችላል። ብዙ ነገር እንትን ሊኖር ሊያጋጥመው ይችላል እና እንደዚህ ያኑን ልክ ሁሌ ለይህን በቃ መጥፎ ነገር ሲመጣብን የዚህ ሰውዬ ቂሳ ትዝ እንዲለን ነው ይህን ቂሳ ያመጣው። ለምን ያ ሁሉ ጸጋ ኖሮት ያቺ ነገር በቃ ያቺን ቤት አትንካ ስለተባለ በቃ ያህን ያላዩት ሀገር ካላየሁት ብሎ እንትን ብሎ ምን ያህል ነው ይሄ ሰው የሚቆጨው አስባችሁታል? ከዛ ከወረደ ቤት ተነቶ ልብሱ ተቀይሮለት ሀገሪት አስተዳዳሪ ሆኖ ብቻ ያን ትእዛዝ አለመቀበሉ ያን ሁሉ መስዋዕትነት እንዲከፍል ያደረገ። ስለዚህ አንዴ ስህተት የምናደርገው መስዋዕትነት ብዙ ነገር ሊያስከፍለን ይችላል። ስለዚህ ኢንሻአላህ ተባረከ ወተዓላ አላህን ልንፈራ ይገባል፣ ልንጠነቀቅ። በተለይ አማና ጉዳይ ላይ አደራ ለማለት ነው። አቡቢ ኢንሻአላህ ጀዛከላህ ኸይር። እሺ ኡስታዝ ጀዛከላህ ኸይር። አንተንም አላህ ይጠብቅህ። በጣም ትልቅ ትምህርት ነው ለተረዳው ማለት ነው። እህቶቼ ከሰማችሁ ትልቅ መልእክት ነውና አላህ ደግሞ ሰምተው ከሚጠቀሙ አላህ ያድርገን። ኡስታዝ ዛኪር ሐቢቢ ይመችሃል ለማውራት? ሰላም አለይኩም። አይመቸኝም። ቢቀጥሉ አፍጉኝ። እሺ መርሐባ። እንግዲህ ሁላችሁም እህቶቼ ያው በተሻለ መጠን ጥንቃቄ አድርጉ። አማና ምን ቢሆን
የምትሰሩትን ስራ በአግባብ ለመስራት ሞክሩ። ዛሬ